እስልምና አልሐምዱሊላህ ሰላም አለ። በቃ ማለት ከዛ ውጥንቅጥ ሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነውና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን ደግሞ የሚሆነው እስላማዊ ቪዲዮዎች ላይ ሪአክት እናደርጋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ ያሁን ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት ያሁን ሂዳያ በስም መቅደሌት። የበፊቱ ሰላም ያሁን ደግሞ መክፊራ። ትግስት ነበረ ሰብሪና። ያስሚን እባላለሁ። ያስሚን አርሴማ። ከሰለም ስንት ዓመት ሞላሽ? 6 ከሰለም 23 ዓመት ወደ 3 ዓመት ሆነኛል። ገና 5 ወር ወደ 3 ዓመት ይርክ ነው። 1 ዓመት ሪሊዝ ነው ሐምሌ ላይ 3 ሰላም 4 ወሬ ነው ገና ማሻአላህ 4 ሻሃዳ ስትይጂ የነበረው ስሜት እንዴት ነው? ላ ኢላሀ ኢላላህ እኔ ምን ብዬ እንደማስረዳ አላውቅም። ሻሃዳ ከያዝኩ በኋላ ያለው ስሜት ሱብሃንአላህ በጣም ቆንጆ ነበረ። በጣም ነው ደስ የሚለው። ከዛ በኋላ ሻሃዳ ከያዝኩ በኋላ በሞት እንኳን አይቆጨኝም። ሻሃዳ አውዝ ቢዳ በቃ ያን ከዛ በፊትም ከዛ በኋላም ሁልጊዜ የሚይዘው ሻሃዳ የመጀመሪያ ጊዜ እንዳያስኩት ሻሃዳ ጭራሽ አይወዳደርም። በቃ ምንም ጥያቄ የለውም። የማይወዳደር ነው፣ የማይገናኝ ነው። ሰላም የሆነ ውስጥ ለመጀመሪያ ጊዜ ረፍት ሲያገኘን እንደዛ ነው የሚሰማው። ከምንም ነገር በላይ እኔ እንጃ የሰለመና ሻሃዳ የያዘ ያውቀዋል። ወላሂ እኔ ተደብቄ ነበር ያዝኩትኝ ማለት ነው እና ማንም አያውቅም ነበር። እኔ እንጃ የተሰማኝ ስሜት እንደገና መወለድ ማለት ነው። ወይም ወልዶ ያየ ሰው ካለ ልጅ ስትወልድ የሚሰማክ ስሜት ነው። በቃ ከዛ በላይ ነው እና አልሐምዱሊላህ መርጦ ስላሰለመኝ ሻሃዳ ስለያዝኩኝ በጣም እድለኛ ነኝ። አላህ ለሁላችንም ይሄንን ቀን ያሳየን። ሳያታዩ አትሙቱ ላለም ያው ሻሃዳ ሲዝ እንደ አዲስ መወለድ ነው። አዲስ ያለፈብን የነበረብን ወንጀል በሙሉ ተሽሮ እንደ አዲስ መቆም ነው እና ስሜቱ ምንም እንደማያቀጣል ስለሆነ ደስ ይላል። አልሐምዱሊላህ ረቢል ዓለሚን። እስልምና ማሻአላህ ነው ወላሂ በቃል የሚገለጽ ነገር አይደለም። መስለም ነው የሚፈልጉ ሰዎች በቃ ማንኛውም እምነት ላይ ላሉ ሰዎች ደግሞ ወላሂ ያሉበትን ነገር በቃ ይመርምሩ። ማለት የሆነ ነገር አውቀህ ስታምን ለራስህም የውስጥ ጥንካሬ ጥሩ ነውና የተሰጠንን ብቻ ይዘን ከምንጓዝ ራሳችን መርምረን የራሳችንን መንገድ ራሳችን ብንመርጥ ባይ ነኝ። እስልምና አልሐምዱሊላህ ሰላም አለ። በቃ ማለት ከዛ ውጥንቅጥ ሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነውና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም ብለን አይደለም እስልምና ምን ይዘው እኔ ቤተሰብም ሆነ ሁሉም ማህበረሰብ እንዲያውቀው የምፈልገው እስልምና ብለን የምመጣው አንድና አንድ አላህን ብለን በቃ እኔ ሁሉም ሰው እንዲያውቅልኝ በተለይ እኔ እንዲያውቅልኝ የምፈልገው ነገር ማንንም ብለን አይደለም አላህን ብቻ ነው። አላህ ሂዳያ ይስጣችሁ ማለት አልችልም። ያው ከሰለምኩ በኋላ ለረጅም ጊዜ የሙስሊም ስጋ አልበላም ነበረ። ያው ከነበረኝ እንትን አንፃር ማለት ነው እና እስቲ እስካሁን ሳስበው ይገርመኛል እሱ ነገር። ለምንድን ነው ዛሬ ተሰበሰብነው? ከሰለምቴትና ወንድሞቼ ጋር አብሬ ለማፍጠር ነው የመጣሁት። ከሰለምቴትና ወንድሞቼ ጋር ለማፍጠር ያው ሰለምቴና ወንድሞቼ ለማግኘት። ኢስላም እንዴት አገኘሽ? አልሐምዱሊላህ በጣም ከማስበው በላይ ጥሩ አድርጎ ይዞኛል። አልሐምዱሊላህ ቆንጆ ነው። እስልምና ሰላም ነው። ሰላም የሰላም ጥግ ማለት ነው። መመረጥ ስምሽ ማን ነው? የድሮ ብሩክታይት መብራቱ፣ ያሁኑ ሁዳ መብራቱ። ያሁኑ ኒሻን፣ የድሮ ኒሻን። የድሮ ደግሞ ያሁኑ ሀና ሰኪና፣ የበፊቱ ጸገነት ግርማ። ወደ ኢስላም ከመጣሽ ምን ያክል ጊዜ ሞላሽ? ኦልሬዲ ወደ 12 ዓመት ነው። 3 ዓመት 10 ዓመት አልሐምዱሊላህ። ኦልሞስት 6 ዓመት 6ኛ ረመዳንን እየጾምኩ ነው። ኢስላም እንዴት አገኘሽው? አልሐምዱሊላህ አልሐምዱሊላህ ቆንጆ ነው። አልሐምዱሊላህ በጣም ከማስበው በላይ ጥሩ አድርጎ ይዞኛል። እስልምና ሰላም ነው። ሰላም የሰላም ጥግ ማለት ነው። መመረጥ ተመረጥኩ
ለሰለምቴ ወንድምናቶቼ ማስተላለፍ እንፈልገው ነገር ምንድነው? የኛን ተናፋቂ የኛን መሪ የሆኑት ዋጋ የከፈሉልን የተራቡልን የተደበደቡልን ወላሂ መንገዱ ይሄ ነው ብለው ያስተማሩልን ነቢያችንን አለይሂ ሰላቱ ወሰላም ነገ በጀነተል ፊርደውስ ውስጥ የምናገኛቸው የምንዘይራቸው ወላሂ እንዲህ በስማቸው እንዳወቅናቸው ነገ ላይ ደግሞ በአካል የምናያቸውና የምንዘይራቸው አላህ ያደርገን። ሙስሊም ሲኖር ዱንያው አይደለችም ለሱ። ሙስሊም ዱንያ ላይ የሚኖረው ለአኼራው ሲል ብቻ ነው። ስለዚህ አላህ ሱብሓነሁ ወተዓላ እንዲህ እንደሰበሰበን ነገ በአማራ ቤት ላይ ከነቢያቶች ጋራ ከምንወዳቸው ነቢያችን አለይሂ ሰላቱ ወሰላም ጋራ አላህ ያገናኘን። አሁን እህት ወንድም ቤተሰብ እንዳለኝ ገብቶኛል። በላይ ብቸኛ ነው በጣም ያስጠላል። ቤተሰብ እያለን ይላላ ዘመድ ምናምን እያለን ብቻ መሆን በጣም ነው የሚያስጠላው፣ በጣም ነው የሚያምረው። እና እኔ ግን ምንም ነገር ቢደርስብኝ ምንም ባዝን ምንም ብከፋ ኑልኝ የምላቸው እህቶች አሉ። አልቅሰው የሚቀብረኝ ሰው አለ። ብቻዬን አይደለሁም። እኔ በላይ ስላገኘሁት በጣም ደስ ብሎኛል። አልሐምዱሊላህ ሰው እንዳለኝ ገብቶኛል። እንደዚህ ጋር ብቻዬን አይደለም ያለሁት። አላህ ደግሞ ከዚህ በላይ ያብዛል፣ ብዙ ያደርጋል። ገና እያበዛን አልሐምዱሊላህ ከሚጠበቀው በላይ እጅግ በጣም እየበዛ ነው። ሰው ሂዳያን እያገኘ ያለው አላህ ስራችንን ሁሉ ይቀበለን። እሱም ብለን ወደን መተናል። ቤቱ መተን ደግሞ የሚጎልብን አንገታችንን የሚያስደፋን ነገር የለም። ኢንሻአላህ ቀና ብለን የምንራመድበት ጊዜ እስልምና ወላሂ አሁንም ከፍ ያለ ነው። አልሐምዱሊላህ